የተሰበረ ሁሉ ያበቃለት አይደለም። በዚህ ዓለም ላይ ስንኖር በሕይወት ጉዞ ውስጥ ውጣ ውረድ ያለ ነው። ከመስጠት በኋላ መቀበል አለ። ከማጣት በኋላ ማግኘት አለ። ከማልቀስ በኋላ መሳቅ አለ። ከሕመም በኋላ መዳንና ሥራ ከማጣት በኋላ መልካም ሥራ ማግኘት አለ። ሳትፈተን መልካም ውጤት የለም። ሳትቸገር ደስታ የለም። ለመኖር ዋጋ ትከፍላለህ። ለመኖር ስትል ዝቅ ትላለህ። ለመኖር ስትል እንባ ታፈሳለህ። ለመኖር ከሀገር ትሰደዳለህ። ለመኖር ስትል ዝቅ ትላለህ። ለመኖር ስትል አንገት ትደፋለህ። አንድ ቀን ግን ሁሉም ያልፍና ቀና ብለህ ከሰው እኩል ትራመዳለህ። በዚህ ዓለም ላይ ምንም ነገር ልናጣ እንችላለን፣ ነገር ግን የሚተካ ነው። በዚህ ውል አልባና ውጥንቅጡ በበዛበት ዓለም ውስጥ በትዕግሥት ነገሮችን መርምሮ በማስተዋል በመኖር የውስጥ ሰላምንና መረጋጋትን ከማስጠበቅ በላይ ትልቅ ስኬት የለም። የውስጥ መረጋጋትና የህሊና ሰላምን ማጣት ግን ትልቁ ውድቀት ነው። የህሊና ሰላም ማግኘት ሕይወትን በተሻለ መንገድ እንድናጣጥምና ፈተናን በቀላሉ እንድናልፍ ይረዳናል። ስለዚህ ስንኖር ልብሳችን እንዳይቆሽሽ ሳይሆን ህሊናችን እንዳይቆሽሽ እንጠንቀቅ። አጥንታችን እንዳይሰበር ብቻ ሳይሆን ልባችን እንዳይሰበር እንጠንቀቅ። ይህን አስታውሱ። የተሰበረ እጅ ይሰራል፣ የተሰበረ ልብ ግን አይሰራም። ቢሰራም የቁስሉ ጠባሳ እየደማ ዘወትር አንካሳ ሆኖ ይኖራል። እግዚአብሔር ማስተዋልን፣ ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። ሰላም እንደምን አላችሁ? እንዴት አያችሁት ቪዲዮን? አይሆፕ ተመችቷችኋል ብዬ ነው ተስፋ ማደርገው። እኔ የምለው ሰሞኑን በመለቃቸው ቪዲዮዎች በጣም ተመችቷችሁ ተከታተላላችሁ። ብዙ ልጆች ጥሩ ነገር ጽፉልኛላችሁና እናንተም በጣም ከልብ ነው የማመሰግነው። ግን ለምንድን ነው እሱ 200,000 ሰው አንድ ቪዲዮ አይቶ 20 ሰው ወይ ደግሞ 19 ወይ 22 23 ሰው ነው ፎሎ አድርጎኝ የሚያልፈው? እና ለምንድን ነው ፎሎ ማታደርጉኝ? እስከተመቻችሁ ድረስ ቆንጆ እውቀት እስከቀሰማችሁበት ድረስ ቪዲዮን እስከደላችሁ ድረስ ምን ችግር አለው ፎሎ አድርጋችሁ ብታልፉ? እኔ አሁን በጣም ብዙ ስራዎችን አዘጋጅቼ ቁጭ ያደረኳቸው ቪዲዮዎች አሉና የማየው ነገር ተስፋ የሚያስቆርጥ ነው። ገባችሁ? አይ ዶንት ኖ ለምን እኔ ላይ ሲሆን እንደዚህ እንደሚሆን አላውቅም። ለማንኛውም ቪዲዮ ከተመቻችሁና ማስተላልፈው መልእክት የሚመቻችሁ ከሆነ ቪዲዮን አይታችሁ ያለ ፎሎ አትለፉኝ። ፎሎ እያደረጋችሁኝ ለፉ ለቀጣይ ስራ አብረታቱኝ። እኔንም ይመቻችሁ። መልካም